በሴት ልጅ ትነሳለች? ቆይ እንዴት ሴት ልጅ በሴት ልጅ ላይ ትነሳለች? አንድ ባልና ሚስቶች ይጋባሉ ከዛ በመሃል ልጅ ይፈጥሩና ሲለያዩ ወይ ወደ እናት ትሄዳለች ልጆቿ ወይ ወደ አባት ይሄዳሉ መቼም ሁለት ቦታ እንደዚህ ተከፋፍለው አይከፋፈሉም ልጆቻቸውን አይደለ ወይ አባት ነው የሚወስደው ወይ እናት ነው የምትወስደው ስለዚህ ሴት ልጅ ነች ሴት ልጅ ደግሞ ታውቃላችሁ ቶሎ ስብር የምትላ ወንዱ ልጅ ውሃ ነው ውሃ መስጠት የሚችል ነው ሴት ልጅ ደግሞ ውሃ መጠጣት የምትችለው ናት አይደለ አሁን ላይ ሳምዲ ከልጆቹ ጋር ከሁኔታዎቹ ጋር በጣም ራሷ የምታጣበት ነገራቶቿን ስብርብር የምትልበት ሁኔታ ላይ ስላለች በቃ አንተ ከኔ ትሻላለህ ልጆቹን አሳድጋ አንተ ብላ ሰጠች ምንድነው እቺ ልጅ የኔ ልጆች ብላ ልጆች አይደሉም ብላ አልካደችም እንዴ አዲ ችግር የለውም ወንድ ልጅ ሴት ልጅ ልጆቿን ይዛ ትጎዳ ምናምን ችግር ወንድ ልጅ ግን ካሳደገ በቃ በዚህ ደረጃ ለወንድ ልጅ ነው የምቆሙት እስቲ ምን ችግር አለው ችግሩ ምንድነው እዚህ ጋር አሁን ችግሩ ምንድነው በቃ አባት ነው እናትየው ራስ መስክራለታለች አይደል እንዴ ልጆቹን የሚጎዳ አባት አይደለም ብላ እስከተናገረች ድረስ አዲ እዛም ማደገ እዚህ ማደገ አንድ ሀገር ውስጥ ናቸው አንድ ሀገር ነው የሚኖሩት እንዴ ብዛት ደግሞ እኮ ኮሜንታተሮች ማለት ነው ወላሂ አረብ ሀገር ያላችሁ ሴቶች ናችሁ ብዛት ማለት ነው ልጆቻችሁን እኮ በወር ውስጥ ማለት ነው በወር ሰብራታችሁ እኮ አንድ ወር ሳይሞላው እኮ ወደ ሀገር የምትልኩ ጀግኖች እኮ ናችሁ 3 ወር ሳይሞላው አንድ አመት ሳይሞላው ማን እንደሆነች ጠራልሽን በስነ ስርዓት ሳያሸተሽ ምን እንደሆነሽ አንቺ እናቱ ማን እንደሆነች ሐሳስ ሳይገባው ልጆቻችሁን እኮ የምትልኩ እኮ ነው ለጥቀም ለዱንያ ምናምን ብላችሁ ከዛ ከባሎቻችሁ እዚህ መሻከል ትጣላላችሁ ከዛ ደግሞ ሌላ ወንድ ጋር ምናምን ልጆቻችሁን ተረሳላችሁ ለእናንተም ይመስላችሁ እናትነት ልብስ መግዛት ምናምን ነው አይደለ እቺ ልጅ ወልዳለች አሳድጋለች አይደለ ትዳር ነው አልተስማሙም በሆነ ነገር ተጣልቷሉ ደግሞ እርግጠኛ ሆኜ የምነግራችሁ ወላሂ ሳምሪ በእናቷ ምክንያት በጣም እየተጎዳች ነው በጣም ማለት ነው በቃ አፍለን ጂጂና ጂጂ የምትባለው ራሱ ማለት ነው ይሄና ሌባ አይደለችም የሆነ በጣም መጥፎ ይሄ ስገላን የሚሸጡ ቢዝነስ የምትሰራ ሴት አይደለችም ምናምን በቃ የሆነ ጊዜ ላይ ከፖለቲካ ምናምን የምትሳደቡ የምትናገረው ነገር አለ እንጂ ይሄና ክፉ የምትባል ሴትዮ እኮ አይደለችም አይደለ ድሮስ ያንቺ እናት ድሮስ ከሷ የተወለድሽ ድሮስ ማን ያውቃል እስቲ ምን አይነት መጉዳት እንደተጎዳች ምን አይነት መርዝ እንደደረሰባት ማን ያውቃል ማንንም ሴት በህይወቷ ማንንም ሴት አይደለም በሚዲያ የሚታወቁ ሰዎች ስንት አመት የቆዩ ጠላት ያለባት በሷ ዘንድ ጠላት ያለባትን ሴት ትዳሯን በትናት ሄድም አይደለም ትዳሯ ልጆቿ ማለት ነው ማን ያቀላታል ሳምሪ እኔ ከተረዳኋት አንፃር ወላሂ ላዚም ንግግር አትችልም ስላችሁ መናገር ካለባት ጣጣጣጣ አርግታ ቀጥ ያለ ወሬ ነው የምትናገረው ስለዚህ እኛ ሀበሽ ደግሞ ተፈጥሯችን እውነት የሚነገረንን አንወድም ምን ችግር አለ ቆይ እስቲ ይሁት ራሳችሁ ልጆቻችሁ የት ናቸው ግማሾቻችሁ እኮ ልጆቻችሁን ጥላችሁ እኮ ከልጆቻችሁ ብራስ በልጣችሁ እኮ ነው የመጣችሁት አይደል እንዴ ማሳደግ ማለት አብሮ እንደዚህ ይዞ ከሆነ እናንተም እኮ ልጆቻችሁን ይዛችሁ አይደለም እየኖራችሁ ያላችሁት የሳምሪ ሲሆን ተጋነነ በቃ ወይ እንዴ ወንድ ልጅ ስራ